ጠዋት ከእንቅልፋችን እንነሳለን። ከዛ ቀን የተለያዩ ድርጊቶችን እናደርግና ማሳ ተመልሰን እንተኛለን አይደለ? ስለዚህ እነዛን ሁሉ ድርጊቶች በየዕለት ተዕለት የምንደግማቸውን our daily routine በእንግሊዝኛ ወይም in English እንዴት አድርገን ማውራት ወይም መግለጽ እንችላለን? ዛሬ እንግዲህ 30 ቀን እንግሊዝኛ ቋንቋ የማሻሻል ቻሌንጃችን ላይ 3ኛ ቀን ላይ ደርሰናል። it's day 3። ስለዚህ ከጠዋት ነው የምንጀምረው። in the morning ምንድን ነው የምናደርገው? ለምሳሌ ጠዋት ላይ ሲነጋ ምንድን ነው የምታደርጉት እናንተ? የመጀመሪያ የሁሉም ሰው የሚያደርገው in the morning ጠዋት ላይ ከእንቅልፉ ይነቃል ወይም ካልጋው ይነሳል አይደል? አንድ ቁጥር ላይ የምናየው I wake up at 6 o'clock 6 ሰዓት ላይ ይነሳለሁ እንደማለት ነው። እዚህ ጋር 6 ቁጥር እና የምናየው ነገር ግን 6 o'clock ማለት 12 ሰዓት እንደማለት ነው። ስለ ሰዓት ሌላ ቪዲዮ ሰራላችኋለሁ ሌላ ቀን። ስለዚህ I wake up ተነሳው ስንት ሰዓት? 6 o'clock 12 ሰዓት ላይ ማለት ነው። I brush my teeth ጥርሴን ፋኩኝ እንደማለት ነው። ቲዝ ጥርስ ነው፣ ብረሽ ደግሞ መቦረሽ ነው። I take a shower ገላይን ታጠብኩኝ ወይም ሻወር ወሰድኩኝ አይደለም የምንለው 3ኛ ተራ ቁጥር ላይ ያለው። and then 4ኛ ቁጥር ላይ ደግሞ ስንሄድ I eat breakfast ቁርስ ነው። ቁርስ ከበላን ገላችንን ከታጠብን በኋላ ከዛ ቀን ላይ ምን ልናደርግ እንችላለን? ወይም ከነዚህ ድርጊቶች በኋላ ምን ልናደርግ እንችላለን? ለምሳሌ ስራ ካለን ትምህርት ካለን ምንድነው የምናደርገው? ወደ ትምህርት ቤት ወደ ስራ እንሄዳለን። ስለዚህ ለምሳሌ I go to work ወደ ስራ ሄዳለሁ። I go to work አንድ ቁጥር ላይ ያለው። 2 ቁጥር ላይ ተማሪ ከሆነስ I go to school ትምህርት ቤት ሄዳለሁ። I go to school ትምህርት ቤት ነው። work ስራ ነው። I study English እንግሊዝኛ አጠናለሁ። I study English እንግሊዝኛ አጠናለሁ ወይም እማራለሁ ይሆናል። I have lunch at noon 6 ሰዓት ላይ ሲሆን ደግሞ ምን ልታደርጉ ትችላላችሁ? you have lunch ምሳ ትበላላችሁ። ላንች ምሳ ነው። ኑን ደግሞ 6 ሰዓት እንደማለት ነው። እኩለ ቀን እንደዛ ተብሎ ነው የሚተረጎመው። ስለዚህ ቀን ላይ ያንን እናደርጋለን። ከዛ ገላችንን ታጠብን፣ ትምህርት ቤት ሄደን ምግብ በላን፣ ምሳ በላን ምናምን። ማታስ ሲመሽ in the evening ማታ ላይ what do we do ምንድን ነው የምናደርገው? ለምሳሌ ስራ ላይ ከነበረን ሲመሽ you go home አይደል? ወደ ቤት ሄዳለሁ። I go home እኔ ምን አደርጋለሁ? go home ቤት ሄዳለሁ። ከዛ ቤት ከሄድኩ በኋላ I have dinner እራት እበላለሁ። ዲነር እራት ነው። I have dinner። ከዛ ለምሳሌ ቴሌቪዥን ማየት የሚያስደስታችሁ ከሆነ I watch TV ልትሉ ትችላላችሁ። ቲቪ ያለው እንደማለት ነው፣ የቴሌቪዥን ፕሮግራሞች። ከዛ በኋላ መጨረሻ ላይ ሁሉ ከተደረገ በኋላ ምን ታደርጋላችሁ? ማታ ነው፣ መሸቀን አለቀ። I go to bed ቤድ አልጋ ነው። I go to bed እንቅልፌን ተኛው እንደማለት ነው። ስለዚህ እነዚህን አረፍተ ነገሮች ልንጠቀማቸው እንችላለን። ስለዚህ አሁን let's try to put all the sentences together። ስለዚህ እስካሁን ያየናቸውን አረፍተ ነገሮች እስኪ አንድ ላይ እናድርጋቸው። አንድ ላይ ጠዋት ተነሳው ከዛ እንዲያረኩ ብለን በተከታታይ እንዴት ማውራት እንችላለን? በቅድሚያ የምንመለከተው I wake up at 6 o'clock ላይ ተነሳሁኝ። ምንድን ነበር ያልኳችሁ ትርጉሙን? 12 ሰዓት ላይ ጠዋት ነቃው እንደማለት ነው። ከዛ then what do? you brush your teeth you እናንተ አንቺ እያልኩ ነው። ስለዚህ I brush my teeth ጥርሴን ፋኩ and እናም አያችሁ ሳደል እዚህ ጋር አዲስ የጨመርነው ቃል and እናም eat breakfast 2ኛ ተራ ቁጥር ላይ ያለው እና ማነበው። ከዛ ቁርሴን በላው፣ ጥርሴን ፋኩ፣ ከዛ ቁርሴን በላው። ከዛ 3ኛው I go to work and study English ወደ ስራ ሄድኩኝ፣ ከዛ እንግሊዝኛ አጠናው ወይም ተማርኩኝ። 4ኛ in the evening ማታ ላይ ይለናል። I go home and watch TV ወደ ቤት ሄድኩና ቴሌቪዥን አየው። ከዛ ማታ ወደ ቤት ሄደ፣ ቴሌቪዥን አየ። 5ኛ then I go to bed ከዛ እንቅልፌን ተኛው ይላል ማለት ነው። ስለዚህ ዛሬ የተለያዩ አረፍተ ነገሮችን ተመልክተናል አይደል? ስለዚህ እናንተ ለምሳሌ I wake up ሚሊዮን አረፍተ ነገር ጨርሱት እስቲ። ነቃውኝ ከእንቅልፌ ስንት ሰዓት ላይ ነው የምትነቁት ከእንቅልፋችሁ? ከዛ I go to ወዴት ነው የምትሄዱት? ስራ፣ ትምህርት ቤት። I eat ምን በላችሁ? ለምሳሌ I watch TV አያችሁ። I go to bed ስንት ሰዓት ላይ ተኛችሁ? ስለዚህ በዚህ ቪዲዮ የተመለከትነው ምንድነው? how to talk about our daily routine in English በእንግሊዝኛ ስለ የዕለት ተዕለት ኑሯችን እንቅስቃሴያችን በእንግሊዝኛ ቋንቋ ለማውራት ነው የሞከርነው። I hope you guys enjoyed today's video. ከዛ በኋላ day 3 ይህንን ይመስላል. And I really hope to see you in the next one. Bye and have a wonderful weekend. Today is Sunday.